ሰውልጅ ግን እንዴት ነው በአላህ Subhanahu Wa Ta'ala ተስፋ የሚቆርጠው? ይህ ቪዲዮ ለልባችሁ መረጋጋት እንዲሆን ሌላም ሰዎች ደግሞ እንዲዳረስ ለወዳጅ ዘመዶቻችሁ ያጋራችሁ በደንብ ኮፒ ሊንክ ያደረጋችሁ ለሁሉም ሰዎች አዳርሱት። አንድ ታሪክ ላጫውታችሁ። የቲም የሆነ ህፃን ልጅ ነበር። እንደ ልጆች ወጥቶ መጫወት የማይችል አያትየው በጣም ታሞ ስለነበረ እንደ ልጆች ወጥታ ሳታጫውተው የልጅነት ህይወቱን ከአያቱ ጋር ቤት ውስጥ ቁጭ በማለት የሚያሳልፍ ህፃን ልጅ ነበር። ለአያቱ ሱቅ በመላላክ ሱቅ ሄዶ ዕቃ ገዝቶ ሲመጣ ልጆች ጨዋታ ሲጫወቱ ያያል። እናም ሁሌ እያያቸው ለምን እኔ እንደዚህ ያልሆነም እያለ ሁሌ ያማርር ነበር። አንድ ቀን ግን በጣም መጫወት አምሮት፣ ነገር ግን አያቱ ሱቅ ልከው ወደ ቤት ቶሎ መመለስ ስላለበት ለአላህ Subhanahu Wa Ta'ala ቀና ብሎ እኔ ለምን እነሱ ያላቸው የለኝም፣ እኔ ለምን ለየኝ፣ ለምን ረሳኸኝ ጌታዬ ብሎ ማማረር ጀመረ። ይህ በእንዲህ እንዳለ እቃውን ይዞ ወደ አያቱ ከተመለሰ በኋላ ከሱቁና ከአያቱ ቤት ያለው ርቀት በጣም ከፍተኛ ስለሆነ ደክሞት እዛው ባገኘበት ምንጣፍ ላይ ተኛ። እናም በህልሙ ላይ አንድ መልእክት ይሰማል። ወዱሃ ወለይሊ ኢዛ ሰጃ ማ ወደዐከ ረቡከ ወማ ቀላ። ይህንን ከሰማ በኋላ ይህ ልጅ ይነሳል። ልቡ ላይ ትልቅ ጡማኒናና የመረጋጋት ስሜት ይሰማዋል። ከጊዜያቶች በኋላ የኤንጂኦ ተቋማቶች እዛ ቦታ ላይ ያሉ የተቸገሩ ቤተሰቦችን ለመርዳት ይመጣሉ። እነሱ ቤት አንኳክተው ሲገቡ ይህን ልጅን ሲያዩት ፍጥነቱና ብስለቱን አይተው ለዚህማ ፉል ስኮላርሺፕ ሰጥተነው እኛ ዩኒቨርሲቲ ወስደን እናስተምረዋለን ብለው እድል ያመቻቹለታል። እዛም ዩኒቨርሲቲ ውስጥ እየተማረ ባለበት የዩኒቨርሲቲው ስቱደንት ካውንስል ፕሬዚዳንት ተደርጎ ይመረጣል። በዚህ ሂደት እያለ አዳዲስ የሚመጡ እንደሱ የተቸገሩ ልጆችን ሲያገኝ ምን ብሎ ይመክራቸዋል? እኔም እንደናንተ በአላህ Subhanahu Wa Ta'ala ተስፋ የቆረጥኩ ነበርኩኝ። ነገር ግን አላህ Subhanahu Wa Ta'ala ልቤ ላይ ይሄንን አያ አስቀመጠ። ወለሰውፈ ዩዕጢከ ረቡከ ፈተርዳ አለም የጅድከ የቲመን ፈአዋ ወወጀደከ ዳለን ፈሃዳ ወወጀደከ ዓኢለን ፈአግና ፈአማ اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك ሐዲስ። እናንተም ኢንሻአላህ ከዚህች ድንቅ ሱራ ትጠቀሙበታላችሁ ብዬ አስባለሁ። እስኪ ፎሎ ምልክት ካለ ፎሎ ማድረጋችሁን አትርሱ። ኤቭሪቲንግ ኦኬ። መርሚዲያ ይቀጥላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።